ከዛ ልደት ልናከብር ስንል እኔ ሄጄ የአንገት ሲልቨር ገዝቼ ቤቷ ድረስ ወሰድኩላት እና ሰጠኋት። ከዛ ምን ማለት ነው አለች። ምንም ማለት አይደለም፣ ያው ብራዘር ሲስተር ላይ ልደትሽ ስለሆነ ጊፍት አምጥቼልሽ ነው አልኳት። ከዛ ደነገጠች እና እሺ ብላ ተቀብላ አልብሰኝ አለችኝ። አለበስኳት። ከዛ ተቃቅፈን ምናምን በቃ ልደቱም እናከብራለን። አሁን ስራ ቢዚ ስለምንሆን ክላስም ስላለብን እናከብራለን። ልደቱም ሰርፕራይዝ እናደርግሻለሁ ምናምን ብያት፣ ከዛ አብረን ሻይ ቡና ብለን ተለያየን። ከዛ ቤት ስገባ ቴክስት አደረገችልኝ። እዛ ሰዓት ላይ ቫይበር ምናምን ነበረ፣ ኢሞ ዋትሳፕ ምናምን አልነበረም፣ ብዙ አናውቅም ነበር። ቫይበር ላይ ቴክስት ስታደርግልኝ የሆነ ነገር እየጠራጠርኩ ነው አለችኝ። ምንድን ነው የምትጠራጠሪው አልኳት። አይደለም የምትደብቀኝ ነገር ካለ ንገረኝ አለችኝ። የምደብቅሽ ነገር የለም፣ ግን ትንሽ ትንሽ ወደ አንቺ ስሜት እየተሰማኝ ነው እና ደግሞ በአንድ ጎን ብቻ ስለሆነ ላወራ አልፈለግኩም። በአንቺ ይምጣ ብዬ ነው እየጠበቅኩ ያለሁት አልኳት። እንደዛ ስላት ደነገጠች እና የሆነ ስቲከር ላክችልኝ፣ የእምባ ስቲከር ማለት ነው። ስትልክልኝ እኔም ደነገጥኩኝ እና ወዲያውኑ በቃ ዘጋሁትና ወጣሁ። እሷም ወጣች ከፋይበር ማለት ነው። ስትወጣ ድጋሜ ማታ ላይ ሌሊት 6 ሰዓት በኢትዮጵያ አቆጣጠር ማለት ነው። ኢትዮጵያ ነበርኩኝ እዛ ሰዓት እና በቴክስት አረኩላት። ቅድም ያልሽው ነገር የከነከነኝ ነው እና እውነቱን ከፈለግሽ ያው ማፍቀሬና መውደዴን አላውቅም፣ ግን አንቺን ሳገኝሽ የሆነ ደስ የሚሰማኝ ነገር አለ። ልቤ ይመታል፣ እደነግጣለሁ። ከአንቺ ጋር ድሮ እንደማወራው ራሱ እያወራው አይደለም እየፈራው ነው። እና ምን ትለዋለሽ? ይህን ስሜት ፍቅር ነው የሚባለው ወይስ መውደድ ነው የሚባለው? እኔ አላውቅም፣ ስለ ፍቅር ከዚህ በፊት አፍቅሬ አላውቅም። እና ምን ትላለሽ ብዬ ጠየኳት። ኦፍኮርስ ይሄ ፍቅር ነው። እሷ በጣም ሲኒማ ትከታተላለች። እንደዚህ ሙሰልሰል አለ አይደለ? የአረብ ሙሰልሰሎች። እኔም ድሮ አይ ነበረ። ቃና ላይ ነው የምታየው የቱርክ ፊልሞች። እሷ የምታየው ኤምቢሲ ዋን እና ኤምቢሲ ዋን እና ኤምቢሲ ፎር ላይ ምን አይነ ኤምቢሲ ድራማ፣ ኤምቢሲ ፎር፣ ኤምቢሲ ዋን ድሮ አይ ነበረ። ቃና አሁን የመጣው እኔ እዛ ሰዓት ላይ እኔ ራሱ ይሄ አይ ነበረ። ሰመርና ባይዘዌ እነሱን የምናይ ሰዎች በጣም ፍቅር ይገባናል። በጣም የፍቅር ሰው የሆንን ሰዎች ነው። የቱርክ ፊልም የምናይ፣ ድሮ ደግሞ የህንድ ፊልም ምናምን የምናይ ሰዎች በጣም አፍቃሪ ነን። በጣም ፍቅር እንወዳለን። ያሁን ስለ ፍቅር ሲወራ አይኔ ይበራል እና ከዛ እንደዛ ፊልም በጣም ብዙ እንደምትወድ ማለት ነው ትነግረኛለች። ስለ ፍቅር ፊልም ምናምን ብዙ ጊዜ ትነግረኛለች። እኔም ደግሞ እዛ ሰዓት ከዛ በፊት ሙሀነድና ሰመር የሚባል ካወቅሽ፣ ሰመርና ሙሀነድ በጣም ነው የምወዳቸው። ያጎቱ ሚስት አይደለች? ያጎቱ ሚስት የምትወደው የአሞ ሚስት ሙሀነድን ተወደው ነበር። ፊልም በጣም እናይ ነበረ ከአክስቶች ያለው እና ለፍቅር ብዙ ጊዜ በሱ ነው እየተረዳው ያለሁት። እና እዛ አልኳት ምንድነው ያሰበርከው? ምንድነው የተሰማክ? በዛ ሌሊት ላይ እንደዚህ ብዬ ስነግራት እኔ ለጊዜው ምንም አይነት ስሜት ለአንተ የለኝም፣ እንደወል ጓደኛ ነው ማይ፣ ግን በጣም ነው ወድቅ እንደዛ ስትለኝ እሺ ችግር የለውም። Hi guys, how are you guys? Hi, welcome. You want coffee like me? Because I like coffee. I love coffee. So I drink coffee. Guys, please like and subscribe. Open Bora. What means open Bora? Guys, please like and subscribe, please. Oh. Hello. Manat Albata. Kanwan Bara. What is the language? Brazil. Oi. Is Brazil a language? Kahora Bara. I don't know what it means, but okay. Guys, welcome. Hello. ቀደም ዓበይቲ ርእስና ክንሕም ከና ንትክስናርና አረ ላይክ ዚስ ሄሎ
Hey guys, like, subscribe please يا جماعة please. Like this. لا إله إلا open karakadaka. What's the meaning? I didn't understand what's open karakadaka. No. Oh. Guys, you know, can you write in English? Write in English, please, because I didn't understand the language. But welcome, guys. Welcome, everyone. Oh, what is it? شو عطوط حين رزق قسم إلى خيره. إيه حقو ثانية رسول ما أتيني له. ትችላለሽ፣ ልታፈቅሪኝ ትችላለሽ፣ ግን እኔ አልፈልግም። አሁንም በጓደኛሞች እንድንቀጥል እፈልጋለሁ አልኳት። ባይዘዊ ሴቶች ራሳቸውን የሚያዋድዱበት መንገድ ነው። እኔ ብራዘርሊ ነው፣ እኔ በወንድምነት ነው ማይክ ምናምን ምናምን የሚሉት ራሳቸውን ሲቆልሉ ነው። እሺ ከዛ እንደዛ ስትለኝ እንደዛ ስላ እሺ እኔ አልርቅህም እንድርቅህም አልፈልግም። በጣም ነው የምወድቅ፣ እንደ ወንድም ጓደኛ ነው የምወድቅ። ያው ብዙ ምስጢር እናወራለን በውስጥ ውስጣችንም ማለት ነው። እና እንደዛ ስትለኝ በጣም ደስ አለኝ። እና በቃ ማትርቂኝ ከሆነ ያው ወደፊት ልታፈቅርኝ ትችላለች፣ ላታፈቅርኝ ትችላለች ምናምን አልኳት። ከዛ ሌላ ቀን እንደዛ ተባብለን በቃ ማውራት ጀመርን፣ መጫወት ጀመርን። ክላስ እንሄዳለን፣ እንመጣለን ምናምን። ልደቷ አከበርን፣ ደስ የሚል ጊዜ ያሳለፍን። ከዛ ጓደኛዬ ምን ያደርጋል? ስልኬን ሲጎረጉር የእሷና የኔን ቴክስት አየ። ኦኬ ጓደኛ ማለት የታላቅ እህቷ ቦይ ፍሬንድ? ኖ ኖ ኖ ኖ ኖርማል ጓደኛ፣ ሌላኛው ማለት ከሶስተኛ ብዙ ሌላኛው ሶስተኛ ጓደኛ። ኦኬ ተማሪዎች ስለሆናችሁ ብዙ ናቸው። እሱ አብረዶጌ ነው። በጣም ነው የምወደው፣ እንደ ወንድሜ ነው የምወደው ማለት ነው። እና ቴክስቱን ሲያየው ከዛ በኋላ ምንም አላለም፣ ፊቱ ተቀየረ። ስልክ ላይ የሆነ ነገር እያሳየሁት ላይኪ ነበረ፣ ቲክቶክ አልነበረም። ላይኪ ይባላል አይደለ? እንደ ቲክቶክ አይ እሱን እያሳየሁት ትቼበት ወደ ቤት ስገባ አየ እና ከዛ በኋላ ፊቱ ተቀየረ። ስመጣ ስልኬን ሰጠኝና ስገባ ስልኬን አየሁ። ማታ ምን ማለት ነው? እኔ እንደምወዳት እንደማፈቅራት ነግሬክ እንዴት ነው አንተ ስለ ፍቅር ከእሷ ጋር የምታወራው አለኝ። ኧረ እኔ ልፈትናት ነው። እኔ እሱን ለማጣት አልፈልግም። በጣም ጎረቤት ነን፣ ጓደኛዬ ነው። ቤታችንና የሱ ቤት አንድ ላይ የተጠባበቀ ነው ምናምንና ደነገጥኩኝና እኔ እሷን ላፈቅራት ሰው ልፈትናት ነው። አንደኛ ነገር እንደምታፈቅራት እንደምትወዳት አልናገርከኝም። እኔ አላውቅም ስለዚህ ጉዳይ የሁለታችሁ ነገር እና ግን እሷ እንደዚህ የኔ ቅርርብ ስትል እና እንደምታፈቅረኝ ቴስት ላረጋት ነው የፈለግኩት። አደርዋይስ ሌላ ነገር እኔ እና እሷ መሀል ምንም የለም አልኩት። ቆይ ግን ማለት ነው ቅድም ምን ሆኜ ሳልሰማህ ቀርቼ ነው? ምን ላመጣ ይች እሱ ጓደኛክ እንደሚያፈቅራት ነግሮክ ነበር እንዴ? አልነገረኝም፣ አላውቅም። ላይክ ልጅቷ ታዲያ ነግሬክ እንደማፈቅራት አለኝ ስትል ግራ ገባኝ። እንዲህ መቼ የነገረው? ታሪኩ ላይ የለም ብዬ ነው። ግን ልጅቷ ምንድነው መሰለሽ ላይ ስትቀርብሽ
ቶሎ ወደ ፍቅር ሰው ሁሉ ይቀየራል። ልጅቷ በጣም ምርጥ ልጅ ነች። በጣም ነው ቆንጆዬ ነች። በጣም ቆንጆዬ ነች እና ሂጃብ ምናምን ታደርጋለች። በጣም ጎላ ቀይ ነች። በቃ የመኒ ነው የምትመስለው። ማሻአላህ። እና ሰው ሁሉ በቃ ስትቀርቡ ደግሞ እንደ ኖርማል ጓደኛ አይደለም የምትቀርበው። ታውቃለች ወንድ ብቻ ቶሎ ነው ቀልቡ የሚሳበው። እንደ በቃ ሰው በአንድ ጊዜ በሷ ፍቅር እንዲወድቅ ነው የምታደርገው። አክቷ ምናምን ማለት ነው። ከዛ እንደዛ ሲለኝ ኧረ እኔ እንደዚህ አላውቅም። ሁለተኛ ደግሞ ለአንተ ብዬ ከፈለክ እኔ ብሎክ አደርጋታለሁ። አላወራትምም፣ አላገኛትምም። ግን እኔ እንደምታፈቅራት እንደምትወዳት መስሎህ ነው እንጂ አልነገርከኝም። ሁለታችሁ መሀል ምንም አይነት ግንኙነት እንዳለ አልነገርከኝም አልኩት። ከዛ ደንግጦ በነጋታውም ቤታችን ፊት ለፊት እንደዚህ የኛ ግቢ ትልቅ ስለሆነ ይቀመጣል። ስወጣ ስገባ ምናምን ስራ እጅ ስመጣ ትምህርት ቤት እጅ ስመጣ ፊቱ አልተከፈተልኝም። ከዛ ገባኝ ብዬ ተውኩት። እሱ ሲያኮርፍ እኔም ዝም አልኩት። ሌላ ጊዜ ስራ በደንብ አብረን መላ ምሳችን ምስ ምሳሆን አምጥቶ ምናምን ማለት ነው። እንደዛ ሲያደርግ እኔም ተውኩት፣ ፈታሁት። እሷን ግን በጣም ብሎ ካረኳትና ዘጋኋት። እና የድሬዳዋ ልጅ ነኝ እኔ። ከዛ ከድሬዳዋ ወጥተን ወደ አዲስ አበባ ገባ። እሷ ምን አረገችክና አንተ ብሎ ካርገ መትዘጋት? እኔ እሱ ስለሚወዳት ስለሚያፈቅራት እሱም ማጣት አልፈለግኩም። ከእኔ በፊት ነው የሚያውቃት እሱ ማለት ነው። እና ከእኔ በፊት ስለሚያውቃት ስለሚወዳት በፍቅር መሀል ላይ ሌላ ነገር እንዳይከሰት በዛ ሰዓት ደግሞ ገና በዚያ ነገር ውስጥ መግባት አልፈለግንም። መጣላቱ ሰው እንዲሰማ ምናምን አልፈለግኩኝም። ለሱ ብለህ መስዋዕት አረካት እሷን ማለት ነው። እሺ ተውኳት እና ፎርጌት አድርጊያት ወደ አዲስ አበባ ገባን። እኛ እኔ ማድረስ ሲስተካከል አራታችን ወደ አዲስ አበባ ገባን። አዲስ አበባ መኖር ጀመርን ምናምን። ከዛ አንድ ጊዜ ከረጅም ጊዜ በኋላ ቴክስት አደረገችልኝ። እዛ ሰዓት ዱባይ ነጋዴ ንግድ ጀመርኩኝ መመላለስ ማለት ነው። ከዛ ረጅም ጊዜ በኋላ ቴክስት አደረገችልኝ። ቴክስት ስታደርግልኝ ደነገጥኩ። ሰላም ነህ እንዴት ነው ምናምን ስታወራኝ ኖርማል አወራኋት ማለት ነው። ከዛ ነበር እንዴት ቴክስቱ ገባ? በሌላ ስልክ መጣችልኝ። ዋትሳፕ መጣ በሌላ ስልክ። ኦኬ ምናምን በኋላ ማለት ነው። እሺ ከዛ ቴክስት ስታደርግልኝ ደነገጥኩኝ ምናምን አወራኋት ምናምን ኖርማል። ከዛ በቃ አልቻልኩም፣ ራሴን መቆጣጠር አልቻልኩም። እና አንድ ቀን ድጋሚ ካፍቴሪያ ዱባይ ላይ ካፍቴሪያ ቁጭ እያልኩኝ እያወራችን ዱባይ መጥቼ እዚህ ለስራ መጥቼ እሱ አንተ ዱባይ በምታክበት ነው እንዴ ቴክስት ያደረገችልህ? የዱባይ ቁጥርን ኬት አመጣች? ያው ጓደኞቼ ከእህቷ ጋር ሚስት እኮ ነን። ከእህቷ ጋር አንለያይ ብለኸኛል። እሺ በቃ ወንድምና ሲስተር ነን ማለት ነው። እና አንለያይ ሁሌ ነው የምናወራው። ታገኛታለች፣ ትጠይቃታለች። ለካስ እሷ ስለ እኔ ትጠይቃታለች ሁሌ። ሁሌ ታወራታለች፣ ትነግረኛለች። እሷ እህቷ ማለት ነው። እሴን የጠፋ ምን ሆኖ ነው ምናምን ብላ ትነግራት ትጠይቃታለች። እና ከዛ በኋላ እንደዚህ ትነግረኛለች እህቷ። እኔ ደግሞ አይ ቢቀር ነግራታለሁ እህቷ በሲሪየስሊ ማለት ነው። ከዛ ትቅርብህ፣ ጓደኛህ ጋር ከምትለያየ ትቅርብህ፣ እኔ ሲስተሬን ስለማውቃት ትቅርብህ ምናምን አለችኝ። ከዛ በኋላ አንድ ቀን ካፍቴሪያ ቁጭ እያለሁ ያን ድሮ ያልኬን ነገር እስካሁን ስሜት አንተ ውስጥ አለ ወይ አለች። እና እኔ ከዛ በኋላ ሴት እቀርባለሁ እንደ ጓደኛሞች ላይክ እንዴት አደርጋለሁ፣ ብዙ ነገር እናደርጋለን። ግን አንድ ቀንም እኔ ፍቅር ለሴት አልሰጠውም። ከዛ በኋላ ብዙ ሴቶች ጋር ተገናኝቻለሁ፣ ምንም ብዙ ነገር። ግን አንድ ቀንም ፍቅር ይዞኝ አያውቅም። በቃ ኦልሬዲ ፍቅር የሚባል ነገር እኔ ውስጤ ተወግደዋል። አላውቅም፣ በቃ ተናድጃለሁ ስለ ፍቅር ምናምን ነገር። ይሄ አለ ፎርጌት አደረኩኝና ቴክስት ታደርግልኝ ካፍቴሪያ ቁጭ ያለው ልቤ መታ፣ መተንፈስ አቃተኝ። ወላሂ ነው የምልሽ፣ መተንፈስ አቃተኝ። አይ ነው ፊሊንጉን አውቀዋለሁ። ለዛ ነው ስለ ፍቅር ሲወራ እንደዚህ ያደርገኛል። ልቤ መታ፣ ዝም ብሎ ይመታል። ከዛ በኋላ አላበኝ ሰውነቴ እንዳለ። እኔ ቀጭን ነኝ፣ አልቦኝ አያውቅም። እኔ እንደዚህ ላብ አላውቅም። እንዲህ ዱባይ ላይ አሁን እንደዚህ እቃ ስንንገዛዛ ስንዞር ምናምን ቀጭን ሰው ታውቃለህ፣ ላብ አይወጣውም። ውሃ ብዙ አላበኝ ሰውነቴ እንዳለና ሰውየው ቤቱ ማርፍበት ሰውዬ የመኒ ነው እና ሹሰር ማዕክ አለኝ። ፍቅረኛ የቴክስት አድርጋት ነው አልሰጠኋትም። ይብን እየጠበቀችኝ ነው። ምን ሆንክ እያለች ቴክስት እያደረገች ነው። እኔ ቴክስቱን አይቼ ደንግጬ በቃ ልቤ እየመታ አመመኝ። ልቤን ማለት ነው አመመኝና ፌንት ለቀኩኝ። ከዛ እዛ ካፍቴሪያ ቤት ያሉት ፌንት በላክ
ወላሂ መናገር አቃተኝ። በቃ ታፈንኩኝ ማለት ነው። ታፈንኩኝና ልቤ ታፈነ። ከ2 ዓመት በኋላ የፍቅር ጥያቄ ከ2 ዓመት በኋላ ስለተቀበለች ነው። እኔ ነገርኩሽ ፍቅር መግባል ነገር በቃ ሴት ሲባል ራሱ በፍቅር ሲቀርብኝ፣ አሁን የሆነች ልጅ ነበረች የባህር ዳር ልጅ ማለት ነው። እዚህ ጀምሬ ፍቅር ቀርባኝ ነበር እና እኔ ፍቅር በቃ በሷ ስላበቃልኝ በጣም ብዙ ነገር አድርጌያለሁ ከፍቅር ለመራቅ ማለት ነው። ልጅቷ ቀርባኝ የባህር ዳር ልጅ እንድጠላኝ ያደረኩት እና እንድትርቀኝ ያደረኩት። ለምን ምን አደረገችው? የባህር ዳሯ ልጅ እዚህ ዱባይ እየጠበስካት እንድትጎዳ አልፈለግኩም። እሷ በፍቅር ነው የመጣችው፣ ለፍቅር ብላ ነው የመጣችው እና እኔ ደግሞ ስሜት የለኝም ለሷ። ኦኬ፣ ግን አብራችሁ አድራችኋል? ብዙም አይደለም፣ ያው ኖርማል ለትንሽ ቀን ብቻ። ረጅም ጊዜ አብረን ይሄ ብለናል። ስራም አብረን እንሰራለን ምናምን። እሷ እቃ ስለምትልክ አብረን እነግዳለን ምናምን። ከዛ እንደዛ ሲያደርገኝ ሰውየው ደነገጠ፣ የነኒው ማለት ነው። ደነገጠ። ሶሳማቅ ምናምን ብሎ አነሳኝና እዛ ቡና ቤት ያሉ ልጆች ምናምን ሻይ ውሃ አድርጎብኝ ምናምን በረዶ አምጦ ቴላ ምናምን አድርጎ መኪናውን አስነስቶ መኪና ወስዶኝ ምናምን ቤት ወስዶኝ ምናምን ነው ምናምን አለ። እንደዚህ ብዬ ነገርኩት፣ ለእሷ መልስ ሳልሰጣት ማለት ነው። ከዛ በኋላ ጠየቀኝ፣ አሁን ሬዲክ ነው ወይ ለማግባት አንተ ሬዲ ኮንክ እሷን ላውራልክ ወይ? ሰውዬው በጣም ምላሱ ይሄ ነው። ለማስኔዎች እኮ በጣም ጥሩ ናቸው፣ ደግሞ ስወዳቸው በጣም ምርጥ ሰው ነው እና ላሳም ጥሩ ናቸው። ሬዲ ከሆንክ አንተ እዘወጀ ሀብቱ ምስክልህ አለኝ። በቃ ሲመቻችሁ አብራችሁ ነው የምትኖሩት፣ አያሳስብም አለኝ። አግባት፣ እሷም ባለችበት ትኖር፣ ኒካ ይሰሩ፣ ያው ስትሄድ ወደ ኢትዮጵያ ታገኛታለህ፣ ግን ቤተሰቦቻችሁ ይወቁ ምናምን ሲለኝ እኔ አሁን ላይ እሷ ሬዲ ከሆነች እኔ አብረን ለመብታት ሬዲ አይደለም፣ ግን ኒካ የማሰርና ህይወት የመጨረሻ ድረስ ከኔ ጋር እንድትኖር ፍቃደኛ እፈልጋለሁ አልኩት። ግን ለአሁኑ እሷን ለምን የቤተሰብ አስተዳዳሪ ነኝ እና እሷን ቤተሰብንም እሷንም አንድ ላይ ማኖር ስለማልችል ለጊዜው ግን እንደዚህ ኒካ አስረን ከሩቅ ሆነን አብረን ለተወሰነ ጊዜ እኔም እስክቋቋም ድረስ ምናምን ብዬ ነገርኩት። ከዛ ስልኳን ስጠኝ አለኝ። ስልኳን ስጠኝ ሲለኝ ሰጠሁት፣ ስልኳን ማለት ነው። ስልኩን ሰጠሁት፣ አወራት ምናምን። ከዛ በኋላ ስትለው ምን አላት፣ እኔም ሬዲ አይደለሁም ለማግባት ገና ተማሪ ነኝ፣ አሁን ኮሌጅ ገብቻለሁ እና ሬዲ ስላልሆንኩኝ እስቲ አስብበታለሁ አለችው። ከዛ አስብበታለሁ ስትል እኔ በዚህ መሀል ላይ ኢትዮጵያ ሄድኩኝ። እያወራ ምናምን በቃ ነገረኝ፣ እሷ ያለችው ነገር ነገረኝ። ከዛ በኋላ እኔም ለእሷ መልስ አልሰጠኋትም፣ ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ጓደኞቼ ምናምን የመኒው በምንኛ ወራት? እሷ ኢትዮጵያ ውስጥ እየኖረች አረብኛ ትችላለች እንዴ? ፐርፌክት ነች በጣም። ፊልም እንዳልኩሽ ፊልም በደንብ ነው የምታየው። ሙሰልሰል እንዴ? ሶሪ ረሳሁት፣ ቅድም ሙሰልሰል እንደማያመልጣት ነግረኸኛለሽ። እና ደግሞ ያው እኛ ድሬዳዋ ላይ ስትኖሪ ስንት ቋንቋ ትችላለች? 6-7 ቋንቋ ነው የምንችለው። ይቅርታ ስልክ ገብቶብኝ ነው። እና ድሬዳዋ ላይ ስትኖር ያው እንደምታውቂው ብዙ ቋንቋ ነው የምታወሪው። አረብኛ እናወራን፣ እንግሊዝኛ፣ ፈረንሳይኛ ብዙ ቋንቋ ስለምናወራ ታውቃለች በጣም ፐርፌክት ነች። እና አወራት። ከዛ ነገረኝ፣ ሀሳቧን ሲነግረኝ እኔ ደግሞ አልኩት በቃ እንደዛ ከሆነ እሷ የምጠብቅበት ጊዜ የለም። እኔ የምሰጣትን ስሜት ካልሰጠችኝ በእኔ በኩል ብቻ ምን ያህል ነው የምቆየው? ነገር እኔ እሷን እየጠበቅኳት ሌላ ሰው መጥቶ እጅ ቢጠይቃት ልታገባ ነው ወይ? እና ቤተሰቦቿ ደግሞ ሴት ልጅ ከሆነች ድረስ ሊድሯት ይችላሉ። ሌላ ሰው መጥቶ ከጠየቃት ሌላ ልታገባ ትችላለች። ስለዚህ እኔ እስከዛ ድረስ ምንሆን መሆነው በቃ አልፈልጋትም ሁላ ብዬው ድጋሜ ብሎክ አረኳትና አታውሪኝ። ለምን ብሎክ ሳላረጋት ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ያለው ምን አደረገች? የእሷ እህት የኛ ጓደኛ ማለት ነው ከቤተሰብ ጓደኛዎቼ ጋራ ሆኖ መጡ ወደ አዲስ አበባ መጡና እኔ በእኔ መኪና ወስጃቸው ቢሾፍቱ ምናምን ተዝናንተን እሷንም ይዛቻት መጣች። ስትመጣ ማለት ነው እኔ አምጫት አላልኳትም። ከዛ ይዛች መጣች። ስትመጣ ምን ታደርጋለች? ቤታችን ነው ያረፉት። እኛ ቤት ግቢ ትልቅ ስለሆነ እኛ ቤት ነው ያረፉት እና ቤታችን ሲመጡ እኛ ጋር ያረፉት። በእኔ መኪና አዞርኳቸው ምናምን ቢሾፍቱ፣ አዳማ፣ ሶደይ ብዙ ቦታ ሄደን ዞርን ምናምን። ከዛ ምን ታደርጋለች? ስልኳ ላይ
በቱርክሽ ምን ይባላል? ፍቅረኛ ጠፋብኝ። በቱርክሽ ሁቢ የሚል አለ አይደለ? ሴፍ ያደረገች ስባለ በቱርክኛ አፈቅርሃለሁ ሆነ ሰባሩማ ምናምን። እኔ ቱርክኛ ስለምወድ ፊልም ይኸው አሽቂ አሽቂ ጽፎታል። አሽቂ አሽቂ ብላ የፍቅር ሰው ነገር እንደ የፍቅር ፊልም ምናምን ትወዳለህ እና አሽቂ ብላ ሴፍ አደረገች ስልከዋ ላይ ማለት ነው። አሽቂ ብላ ሴፍ ስታረግ አንተን ነው አሽቂ ብላ ሴፍ ያደረገች አንተ። ዋው ሮማንሲ። እሺ ከዛ እንደዛ ስታረግ እኔ ደግሞ አላወቅኩም። ከዛ በኋላ ጓደኛ ይምለኛል ምን ማለት ነው ያንተን ስልክ አሽኪ ብላ ሴፍ አደረገች አለኝ ብሎ ስጠይቀኝ ምን አውቃለሁ እኔ አላየሁም። አንደኛ ስልኩ አልጎረጎረ አንተ ነው ያው ጓደኛ አሽኪ ማለት አሽቃባጭ ለማለት ፈልጋ አሽቃባጭ ብላ ሴፍ ያደረገች መስሎት ይሆናል። ኖ ያውቃል ብዙ ያው ነው እሷ ትነግረዋለች ስለ ፊልም ነገር ብዙ ነገር ስመ ይችን ቃላቶች አያውቅታቸውም የድሬዳዋ ልጆች ማለት ነው። ከዛ እንደዚህ ብላ ሲነግረኝ ከዛ ደነገጥኩኝና ምን ማለት ነው እኔ ራሱ አላውቀውም አልኩት። አላውቀውም ማለት ነው አልኩት። ሀቢቢ ማለት ነው አለኝ። ዋት አልኩት።